ለኔም ደሞዝ ይጨመርልኝ። የፌዴሪ ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች እያነሱ ካለው ጥያቄ ጋር በተያያዘ አስተያየታቸውን ሰጡ። አጫጭር መረጃዎችን ለማግኘት ላይክ እና ሰብስክራይብ ማድረግ እንዳይረሱ። እስከ መጨረሻው ድረስ አብራችሁን ሁኑ። ሐኪሞች፣ አስተማሪዎች፣ ወታደሮች እንዲሁም ሚኒስቴሮች ሁላችንም የደሞዝ ጥያቄ አለብን። በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ያሉት ጠቅላይ ሚኒስትሩ አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ህጋዊ ነው። ይሄ ምንም ጥያቄ የለውም ብለዋል። ማስተዋል ያስፈልጋል፣ ሰክነን ማሰብ ያስፈልጋል ያሉት ጠቅላይ ሚኒስትሩ ይሄንን ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎች እንዳሉ ታይተዋል። ይሄንንም ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄንን ለመገንዘብ ብዙ አስረጃ ያስፈልጋትም ሲሉም ተደምጠዋል። እንዲሁም በጩኸት ብቻ የሚመለስ አይደለም፣ ሰክነን ማሰብ አለብን። ብንጮህና ብናበላሽ እናጠፋዋለን። እንጃና ለማውም የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣም ሲሉም አክለዋል። በባለፈው ሳምንት ሐኪሞች ባለሙያዎች ከስራቸው አኳያ የሚከፈላቸው እጅግ አነስተኛ በመሆኑ ምግብ በልቶ ለማደር፣ ቤተሰብ ለማስተዳደር፣ ልጅ ለማሳደግ፣ ራስንም ለመቀየር፣ ቤት ተከራይቶም ለመኖር እንዳልቻሉ ሲገልጹ ነበር። ውድ ተመልካቾቻችን ላይክ፣ ሰብስክራይብ ማድረግ እንዳይረሱ።